በዛሬው ዕለት አገዛዙ በአማራ ክልል በሁሉም ከተሞች ላይ ለማድረግ አስቦት የነበረው ሰልፍም በፋኖ ኃይሎች እንደከሸፈበት የደረሱ መረጃዎችም አመላክተዋል። በጎንደር፣ ባህር ዳር፣ ደብረ ማርቆስ፣ ደሴ፣ ወልዲያን ጨምሮ የፋኖ ኃይሎች የተጠና ልዩ ኦፕሬሽን በመፈጸም ልዩ ተልዕኮ አሳክተዋል ነው የተባለው። በጎንደር ቀጠና ጎንደርን 360 ዲግሪ ከቦ እየዋለውና ያረፈደው የፋኖ ኃይል አጀብ ያስባለ ጀብድም ተጎናጽፏል። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመልካቾቻችንም በመረጃ ሰዓቴ መድመጥ አለባቸው ብዬ ያሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በርከት ያሉ የአውደ ውጊያ መረጃዎችን ማስደምጣችኋለሁ። አብራችሁ ቆዩም። ጎንደርን ሲያስጨንቋት አርፍደዋል የፋኖ ኃይሎችም። ጎንደር ከተማና ጎንደር ዙሪያም በተኩስ ስትናጥ ነው ያረፈደችው። ጎጃም ላይ ሙሉ ጦሩን አስገብቶ ጎንደር ላይ ሰልፍ ሊያደርግ ያሰበው የአስፓልት ዳር መንግስቱ ብልጽግና በጠዋት በጎንደር በሁሉም አቅጣጫዎች ሲለበለብ አፍዷል። የከተማ ካድሬ ከቀበሌ እየወጣ ወደ ሰሜን ምዕራብ እዝ ሲፈረጠጥም ታይቷል። የከተማ ሚሊሻ ሰው አየኝ አላየኝ ሳይል መሳሪያውንም ይዞ ወደ ቤቱም ሲገባም ተስተውሏለው የተባለው የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደር ከተማ አጼ ቴዎድሮስ ኤርፖርትን ጨምሮ በ5 ወረዳዎች ብርቱ ውጊያዎችን ሲያደርግ ነው ያረፍደው። እንደ መረጃ ምንጮቻችን ገለጻ ጠላት ኦህዴድ ብልጽግና ከትላንት ጀምሮ ከሰማይ በድሮን ቅኝት ከምድር አለኝ የሚለውን ሰራዊትና የጦር መሳሪያ በማሰለፍ በሰፊ ቀጠና በማስፈር የመከላከያ አጥር ለመስራት ሞክሮም ነበረም። ሆኖም በአስደናቂ ወታደራዊ ጥበብና ጀግነት ሰራዊታቸውን የጠላት የመከላከል አጥር በመስበር ወደ ዋና ተልዕኮ ኢላማ ተሻግረውም ልዩ ጥቃት ተፈጽሟል። በዛሬው ዕለትም ጎንደር ከተማና በዙሪያ ባሉ የወረዳ ከተሞችም ውጊያም ሲካሄድ አርፍዷል። ዓላማውም የግዳጅ ሰልፍ ማስቀረት ሲሆን ውጊያው የሚደረግበው በሁለቱም እዞች በጋራ በጥምረት እንደሆነም ጭምር የመረጃ ምንጮቻችን ያካፍሉን መረጃም ያሳያል። በዛሬው ዕለት ሰልፍ የጠራው የብልጽግና አገዛዝ በምዕራብ ጎጃም ዞን ቡሬ ከተማ በግዳጅ ሰልፍ ሊያስወጣ ቢሞክርም ነበልባሎቹ በድንገት ከተም ብለው ከተማ ድረስ ሰርገው በመግባት ጠላትን አበራይተውት ወጥተዋል። ደንበጫ የጠላት መቅጫ በመላ አማራ የተጠራውን ሰልፍ ታሳቢ በማድረግ ተወርዋሪው ኢንጂነር ክብር ተመስገን ብርጌድ በጠዋት ወደ ሰልፍ ቀጠና በመግባት ጠላትን ሲያርበደብደውም አርፍዷል። ይሁን እንጂ ሌና ቢሱ ብልጽግና ሰውን በግዳጅ ከየቤቱና ከየቤተ ክርስቲያኑ በማስገደድ በአንድ እጅ ጦርነት እየሰበቀ በአንድ እጅ የሰላም አባትን ለመምሰል ለሚሰራው ድራማ አንድ ርጿን በጥይት መጥቷል፣ ህይወቱንም አደጋ ላይ ጥሏል ሲሉም የመረጃ ምንጮች አካፍሉ መረጃም ያሳያል። በአሁኑ ሰዓት በደረሰ የመረጃ መሰረትም ከአዲስ አበባ ቦሌ ኤርፖርት ወደ አዞ አጼ ቴዎድሮስ አየር ማረፊያ ሊያርፉ የነበሩ 2 አውሮፕላኖችም ሳያርፉ ተገደው ስለመመለሳቸው መረጃዎችም ተሰምተዋል። ደብረ ማርቆስ አማኑኤል ደንበጫ ላይ ጠላት ሲቀጠቀጥ እንዳረፈደ ጭምር የደረሱ መረጃዎችም ያሳያሉ። በአማራ ፋኖ ብሔራዊ ኃይል ንስር ፋኖች መከበቡን የተረዳው አዞ ከተማ የሚገኘው ሰሜን ምዕራብ እዝ መድፍና ዙ 23 በዘፈቀደ ወደ ተንሳኤ ጉርጌ አይናባ መስመር ሲያስወነጭፍም እንዳረፈደ መረጃዎች ተሰምተዋል። ቋልድባ ደልጊና ጩኸት ከፍተኛ ውጊያም እየተካሄደ ይገኛል። የአማራ ፋኖ ጎንደር ጠቅላይ ግዛት በበጌ ምድር ክፍለ ጦር ጥምር ጦር 3 ግንባር ፈጥሮ ለማጥቃት የመጣውን የጠላት ጦር በሚገባው ቋንቋም እያናገሩት ይገኛሉ። በቀጠናው ሰይፍ እንጂ ሰልፍ አይታሰብም ሲሉ የመረጃ ምንጮቻችን ያካፍሉን መረጃ አመላክቷል። በእነዚህ ቀጠናዎች ከፍተኛ የተባለ ውጊያዎችም እየተካሄዱ እንደሚገኙ የመረጃ ምንጮቻችን ያካፍሉን መረጃም ያሳያል። መረጃ ወሎ ቤተ አማራ ቀጠና ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 ከራያ አላማጣ ዋጃ መግቢያ ዋልካ መንደር እስከ ራያ ቆቦ ጎብዬ የፌዴራል መንግስት መንገዱን ተቆጣጥረዋል። ምስራቅ አማራ ኮር 2 አንድ መድፍ 1 ዙ 23 እና 1 ብረት ለበስ በሞርተር በማውደም ከቆቦ ከተማ ሆሮሜት ወታደራዊ ካምፕ እስከ ራያ ቆቦ ጎብዬ ከተማ መግቢያ ድረስም በእጃቸው አስገብተዋል። የምስራቅ አማራ ኮር 2 ሁሉም አህዶች ዞበል አምባ ከላኮርማ ታጠቅና ዲቤኔ ወርቄ ባለሽርጡ በተሳተፉበት ሰፊ ቅጥናን በሸፈነ ተጋድሎ 3 ወታደራዊ ካምፖች እንዲሁም ደግሞ 3 ሜካናይዝድ መሳሪያዎችን በማውደምና ሮቢት ከተማን ሙሉ ለሙሉ በመቆጣጠር ነው ታላቅ ጅብድንም የፈጸሙትም።
ከሰኔ 20 ቀን እስከ ዛሬዋ ሌሊት በጀመረው ተጋድሎ በሆርማትና አርዱማ ወታደራዊ ካምፖች እንዲሁም ደግሞ በመንጀሎ በሮቤት ከተማና አሚዲሃ ባሉ ግንባሮች በርካታ ዙፋን ጠባቂ ሰራዊትም ተደምሷል። በቁጥርም ከ200 በላይ እንደሆኑም ነው የተነገረው። ለ2 ዓመት ከፍተኛ ማዘዣ ጣቢያና የሜካናይዝድ ቤዝ አድርጎት የነበረውን ሆርማት ወታደራዊ ካምፕ በደረሰበት ከባድ ሰብአዊ ቁሳዊ ኪሳራ ምክንያት ዛሬ ማምሻውን ካምፑን ለቆ ወደ ቆቦም ከተማ ሊገባም ተገዷል። ከዞበል አምባ ክፍለ ጦር ሜካናይዝድ በተፈጸመባቸው ጥቃትም አንዳንድ ብረት ለበስ አንድ መድፍ ጉዳት የደረሰባቸውን ጥገና ለማድረግም ያደረጉት ጥረትም አልተሳካላቸውም። በዚሁ ግንባር ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር አራተኛ ሻለቃ ራያ ቆቦ ጎብዬ ወታደራዊ ካምፕ ላይ ጥቃት በመፈጸም ታላቅ ጀብድን ፈጽሟል። በዚህም ቀጠና ምስራቅ አማራ ኮር ባደረገው ልዩ ጥቃት ሀውጃኖ ክፍለ ጦር ዘመቻ በታሙ ሞላ ብለው በሰየሙት ተከታታይ የ5 ቀን ተጋድለው ነባር ይዞታቸውን ከማስጠበቅ በተጨማሪ ከራያ አላማጣ ዋጃ ከተማ እስከ ጮቤ በር ተቆጣጠሩ ይገኛሉ። አገዛዙ ዘመቻ ማዕበል ብሎ በሰየመው ማጥቃት የሀውጃኖ ክፍለ ጦር ጠንካራ ይዞታቸውን ለመቆጣጠር በጮቤ በር፣ አማያ፣ ቢጮሩና በተለያዩ ቀጠናዎች ባለፉት 5 ተከታታይ ቀናቶች ማጥቃት ተደርጎበታል። ሀውጃኖ ክፍለ ጦር በዘመቻ በታሙ ሞላ ለተከታታይ 5 ቀናት ባደረጉት ተጋድሎ አጀቢ ያስባሉ ጀብዶች ተፈጽመዋል። የፋኖ ፋይናንስ ሎጂስቲክ ደጀን በአጠቃላይ ሁሉም ነገር የሆንከው የአማራ ሕዝብ በቀጣይ ለያዝነው ክረምት ዘር ማጥፋት እየተፈጸመበት ላለው የፋሽስት አብይ አህመድ አገዛዝ ብልጽግና ሰራዊት ሙሉ ለሙሉ ለመደምሰስ ከተማችንንም ለመቆጣጠር ለምናደርገው ተጋድሎ ለክተት ጥሪ ራስን እንድታዘጋጅ ስንልም ጥሪ እናስተላልፋለን ብለዋል። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላችሁም ደግሞ መልካም ቀን መልካም